አፍሪካ በሃከሮች ስትሰቃይ እንጂ ሃከሮችን ስታፈራ ማየት የቁም ቅዠት ቢሆንም አንድ ትውልድ አልጄሪያዊ የ33 ዓመት ሃከር ይህን ታሪክ ቀይሮ እኛ አፍሪካውያኖች ከሌሎች አህጉራቶች ዝቅ ተደርገን ብንቆጠርም ከማንም ባልተናነሰ በሃኪንግ ወደር የለሽ ሃከር መሆን እንደምንችል ለዓለም ያሳየውን ምርጡ አፍሪካዊውን ሃከርና ዓለማችን እጅግ አደገኛ ሃከሮች ብላ በታሪክ መዝገብ ካሰፈረቻቸው ከ39 ሃከሮች አፍሪካዊውና ሳቂታው ሃከር ሐምዛ አንዱ ነው። እኔም ከዚህ በመቀጠል ስለ ሐምዛ ከውልደት አሁን እስከደረሰበት ሁኔታ አጠር አድርጌ ለማስቃኘት እሞክራለሁ። የቪዲዮ መጨረሻ ላይ በቀጣይ ስለመሰራቸው ቪዲዮዎች እነግራችኋለሁ። እኔም ከመግቢያው በኋላ እስከምመለስ ለመጀመሪያ ጊዜ ወደ ቻናሌ የመጣችሁ ቻናሌን ሰብስክራይብ፣ ነባሮቹና የምንጊዜም የቻናሉ የጀርባ አጥንቶች ደግሞ ላይክ በማድረግ ቪዲዮን ጀምሩት። እንደ አውሮፓውያን አቆጣጠር 1988 ዓመተ ምህረት ሐምዛ አልጄሪያ ውስጥ ተወልዶ በሀገሪቷ ኢኮኖሚ ምክንያት ከቴክኖሎጂ ጋር ተራርቆ አደገ። ታዲያ ወደ 18ዎቹ የእድሜ ክልል ሲጠጋ ስልጠና ወስዶ የኮምፒውተር ጥገና ውስጥ ጠጋኝ ሆኖ ለ3 ዓመታት ከትምህርቱ ጎን ለጎን ከሰራ በኋላ ዩኒቨርሲቲ ገብቶ በሳይንስና ቴክኖሎጂ ዘርፍ የባችለር ዲግሪን አገኘ። ሐምዛ ትምህርቱን እንደጨረሰ የትምህርት ማስረጃውን ይዞ ስራ ከመፈለግ ተቆጥቦ የዓለም ራስ ምታት የሚያደርገውን የሃኪንግ ስልጠና በመውሰድ ዕውቀቱን ማጠናከር ጀመረ። ሐምዛ ሃከር ለመሆን የራሱ የሆነ ከሌሎች ሃከሮች እጅግ የተለየ ትልቅ ዓላማን ሰንቆ ስለሆነ የተነሳው ምንም አይነት ችግር ቢያጋጥመው ወደ ኋላ ማለት እንደሌለበት ራሱን አሳምኖ ነው ለህይወቱ አደጋ የሆነውን ውሳኔ ለመወሰን የበቃው። ታዲያ ምክንያቱ ምንድነው ብትሉኝ ዓለማችን ላይ በየጊዜውና በየሰዓቱ በገንዘብ እጦትና በጦርነት መፈናቀል ምክንያት ብዙ እንግልት ላይና ችግር ላይ የሚወድቁ ድሃዎች እንደ አሸን ይፈራሉ። ታዲያ እኒህን ምስኪኖች አንዳንድ የእርዳታ ተቋማቶች ወደ ጣቢያቸው በማስገባት እርዳታ ያደርጉላቸውና ሌሎች ስደተኞችን ማስተናገድ የምንችለው እስከዚህ ሰው ድረስ ነው በማለት ይመልሷቸዋል። ሐምዛም የሚመለሱትን ስደተኞች ወደ እርዳታ ተቋማቶቹ እንዲገቡና እርዳታን እንዲያገኙ ለእርዳታ ድርጅቶቹ ከፍተኛ የገንዘብ ድጋፍ ማድረግ እንዳለበት በማመን ዓለማችን ላይ ካሉ ትላልቅ ባንኮች ሃኪንጉን ለመጀመር ወሰነ። ሐምዛም ለሃኪንጉ መሳካት ዋና ቁልፍ የሚሆን እጅግ አደገኛ የኮምፒውተር ቫይረስ ትሮጃን ሆርስን ተጠቅሞ ሰራ። ሐምዛም በዚህ አላበቃም። ስፓይ አይ የተሰኘ ለሃኪንግ ስራዎቹ የሚረዳው ኮዶችን አቀናጅቶ የራሱን ዌብሳይት ሰርቶ ጨረሰ። አሁን ሐምዛ ለሃኪንግ ጦርነቶቹ የሚሆኑትን መሳሪያዎች አዘጋጅቶ ጨርሶ ወደ ጦርነቱ የሚገባበት ሰዓት ነው። ሐምዛም ከጊዜያት በኋላ ሃኪንጉን ጀመረ። የሐምዛ ሃኪንግ እንደሌሎቹ ሃከሮች ያልተወሳሰበ ቀላል ነገር ግን ችግሩን ለመፍታት ተራራን የመግፋት ያክል ከባድ ነበር። ሐምዛም የሰራውን ስፓይ አይ የተባለ ማሊሺየስ ሶፍትዌር ወይም ተንኮላዘል ሶፍትዌር በመጠቀም BX1 ወይም ዳንኤል HB የሚል ስያሜ ለራሱ ሰጥቶ የባንኮችንና የግለሰብ ኮምፒውተሮችን ሰብሮ የይለፍ ቃላቶችን እና የመታወቂያ ኮዶችን እንዲሁም የተለያዩ የኮምፒውተር ቫይረሶችን በመጠቀም በዓለም ዙሪያ ከ60 ሚሊዮን በላይ ኮምፒውተሮችን አብዛኛውን ወደ አሜሪካ አተኩሮ ወደ $1 ቢሊዮን የሚጠጋ ገንዘብ ከአሜሪካና ከመላው ዓለም በመዝረፍ ቅድም ለጠቀስኩላችሁ ዓለማችን ላይ ላሉ ለእርዳታ ተቋማት ገንዘቡን ገቢ ያደረገ። ታዲያ ከዚህ በኋላ ነበር አይበገሬዋ አሜሪካና ሌሎች የዓለም ሀገራቶች ሐምዛን በእግር በፈረስ መፈለግ የጀመሩት። ሐምዛም ይዋዝ አልነበረም። የሚገኝባቸውን መረጃዎች ሙሉ ለሙሉ ከእይታ ውጪ አድርጎ የማይጨበጥ ጉም ሆነባቸው።
ኢንተርፖልና ኤፍቢአይ የሐምዛን ፎቶ በመላው ዓለም አሰራጭተው መፈለጋቸውን ቀጠሉ። ወራቶች አልፈው 1 ዓመት ተቆጠረ። አሁንም ሳይሰላቹ ለዓመታት ሐምዛን ፍለጋ በመላው ዓለም ተሞከረ። ነገር ግን ሐምዛ አድራሻውን አጥፍቶ የሰራውን ስፓይ አይ የተሰኘውን አደገኛ ዌብሳይት ብላክ ማርኬት ላይ ለሃከሮች በ$10 በብዛት እየሸጠ የሃኪንግ ስራውን አጠናክሮ መላው ዓለምን በማስጨነቅ ላይ ነበር። የፍለጋ ተቋማቶቹ ሐምዛ ሞቷል ብለው እንዳይደመድሙ ሐምዛ ሃኪንጉን አላቆመም። ሳቂታው ሃከር ሐምዛ አለ እንዳይሉ በመላው ዓለም ከመርፌ ባልተናነሰ እየተፈለገ መኖሩን የሚጠቁሙ ምንም አይነት ፍንጭ ሊያገኙ አልቻሉም። ሐምዛ እንዲህ በእግር በፈረስ በመላው ዓለም እየተፈለገ እንኳን በተደጋጋሚ ከሀገር ወደ ሀገር በፕሌን ተጓጉዟል። ይህም ድፍረቱንና እብደቱን ለዓለም ያሳየበት አስገራሚ ተግባሩ ነው። ሐምዛ ለ5 ዓመታት ሲፈለግ ቆይቶ ከማሌዥያ ወደ ግብጽ በሚደረገው ጉዞ ላይ ፕሌኑ ባንኮክ ላይ እረፍት አድርጎ ጉዞ ሊጀምር ሲል የፕሌኑ ተሳፋሪዎች ስም ዝርዝር ላይ የባንኮክ ፖሊሶች ተፈላጊውን ሃከር ሐምዛ ቤንዴላጅን አግኝተውት ፕሌኑን አስቁመው ሐምዛን በቁጥጥር ስር ባዋሉ ጊዜ ሐምዛ ሚስቱንና ልጁን አቅፎ ተሰናብቷቸው እነሱ ወደ ግብጽ እሱ ደግሞ ከፍተኛ ቅጣት ሊቀጣ ወደ ጨለማው ህይወት አመራ። ታዲያ በዚህ ጊዜ ነበር ሐምዛን ምን አይነት ሰው ነው ያስባለውን ነገር ፊቱ ላይ ማሳየት የጀመረው። ልብ በሉ ሐምዛ ቤተሰቡን ዳግም ሊያገኝና የሞት ፍርድ ሊያስፈርድበት ወደሚችለው ቦታ እየሄደ እንኳን ምንም አይነት የማዘንና የመደናገጥ ስሜት በፊቱ ላይ ሳይታይ ኮስታራዎቹን የባንኮክን ፖሊሶች እያሳቀ ፈገግታው ከፊቱ ላይ ሳይለይ ወደ ጊዜያዊ እስር ቤት አመራ። በዚህ ተግባሩም ስማይሊንግ ሃከር የተሰኘ ቅጽል ስም ከመላው ዓለም ተችሮታል። ሐምዛም ከወራት በኋላ ሜይ 2013 ላይ ለአሜሪካ ተላልፎ ተሰጠ። በጊዜው በኢንተርፖልና በኤፍቢአይ በጥብቅ ከሚፈለጉ ከ10 ወንጀሎች ውስጥ ሳቂታው ሃከር ሐምዛ አንዱ በመሆኑ የሐምዛ መያዝ ለኤፍቢአይ እና ለኢንተርፖል ትልቅ እፎይታን ሰጥቷል። ሐምዛ ለአሜሪካ ተላልፎ ከተሰጠ በኋላ ምንም አይነት የፍርድ ውሳኔ ሳይሰጥ 2 ዓመታት ተቆጥረው 2015 ላይ ሐምዛ የሞት ፍርድ ተፈርዶበታል የሚል የሐሰት ዜና ከቱኒዚያ ተሰራጨ። በዚህ ጊዜ የሐምዛ የትውልድ ሀገር በሆነችው በአልጄሪያ የሐምዛ የፍርድ ውሳኔ እንዲቀል ሰላማዊ ሰልፎችን አካሄደች። ከዛም በተጨማሪ በማህበራዊ ሚዲያ በርካታ ድምጾችን አሰባሰበች። አሜሪካም ተረጋጉ፣ እኔ የሞት ፍርድ አልወሰንኩም፣ ለመወሰንም አላሰብኩም፣ የሰራቸውን ወንጀሎች አጣርቼ በቅርቡ የፍርድ ውሳኔ እሰጣለሁ በማለት ምላሽ ሰጥታ ከወራት በኋላ ጁን 25 2015 ላይ ሐምዛን በሃኪንጎቹ ላይ ሲያግዘው የነበረው ስፔናዊ ፓኒን ጁላይ 1 ቀን 2013 በአትላንታ ዓለም አቀፍ አውሮፕላን ማረፊያ ተይዞ 2014 ላይ ጥፋተኛ መሆኑን አመነ። አሜሪካ ሐምዛ ላይ የ30 ዓመት እስራትና የ14 ሚሊዮን ዶላር የገንዘብ ቅጣት እንዲቀጣ ፈረደችበት። ከጊዜያት በኋላ የሐምዛ የፍርድ ውሳኔ እንዲቀል የአልጄሪያ መንግስት በወቅቱ የአሜሪካ ፕሬዝዳንት ለሆኑት ለባራክ ኦባማ አቤቱታ ደብዳቤ አስገቡ። የአሜሪካ ፍርድ ቤትም 2016 ላይ ግማሹን የሐምዛን የእስር ጊዜ ቀንሶ የ15 ዓመት እስራት ፈረደበት። የእሱ ተባባሪ የነበረው የ27 ዓመቱ ፓኒን 9 ዓመት ከ6 ወር እስራት ተፈረደበት። ከጊዜያት በኋላም የዩናይትድ ስቴትስ የፍትህ መምሪያ ሐምዛ በፈጠረው በስፓይ አይ ብቻ ከመላው ዓለም ወደ $1 ቢሊዮን የሚጠጋ ገንዘብ እንደሰረቀ ተናግሯል። ከ2010 እስከ 2012 በሐምዛ ጥቃት የተፈጸመባቸው በአሜሪካ የሚገኙ የገንዘብ ተቋማትና ባንኮች የደረሰባቸውን የገንዘብ ክስረት ሐምዛ ከታሰረ በኋላ እንዳካካሱት ተናግረዋል። ሐምዛም ካገኛቸው ገንዘቦች አብዛኞቹን ፓለስቲን ውስጥ ለሚገኙ የበጎ አድራጎት ተቋማቶች እንደሰጠ ተናግሯል። ለበጎ አድራጎት የተሰጠ ገንዘብ ስለማይመለስ የአሜሪካና የሌሎች ሀገራቶች መሪዎች ሳይፈልጉም ቢሆን በሐምዛ አማካኝነት
እጃቸውን ለእርዳታ ዘርግተዋል። ምርጦቼ ለዛሬ ያዘጋጀውላችሁን የሳቂታውን የሐምዛ ቤንዴላጅን የህይወት ታሪክ በዚህ ቋጨው።